ሰላም ጤና ይስጥልኝ። የአንድ ዩቲዩብ ነው። አዳዲስና ሰበር መረጃዎች እንዲደርሷችሁ ቻናሉን ላይክ እና ሰብስክራይብ እያደረጋችሁ አብራችሁን ቆዩ። ሰበርና አዳዲስ መረጃዎች ተሰምተዋል። ተቋርጦ የነበረው የአሜሪካና የኢራን ሁለተኛው ዙር ድርድር ዛሬ ይጀምራል ተባለ። ባለፈው ሳምንት ሊካሄድ የነበረው የሁለቱ ሀገራት ሰላም ድርድር ኢራን የተደራዳሪ ልዑኳን ወደ ኢስላማባድ ባለመላኳ ምክንያት ድርድሩ ሳይካሄድ እንደቀረ ይታወቃል። በዛሬው ዕለት የተሰማው ዜና ደግሞ ለመካከለኛው ምስራቅ ብሎም ለዓለም ሰላም ተስፋ የሚሰጥ ነው ተብሏል። ዛሬ ሁለቱም ሀገራት የተደራዳሪ ልዑኮች ወደ ፓኪስታኗ ዋና ከተማ ኢስላማባድ አቅንተዋል። በአሜሪካ በኩል የዶናልድ ትራምፕ ልዩ መልእክተኛ ስቲቭ ዊትኮፍ እና አማቻቸው ጃሬድ ኩሽነር የሚገኙበት ሲሆን የኢራንን የተደራዳሪ ቡድን ደግሞ የውጭ ጉዳይ ሚኒስትሯ አባስ አራግቺ እየመሩት ፓኪስታን ገብተዋል ነው የተባለው። በተያያዘ ዜና በሆርሙዝ ሰርጥ ዙሪያ ፈንጂ አጠምዳለሁ ማለቷን ተከትሎ አሜሪካ ጠንከር ያለ ምላሿን ሰጥታለች። የዩናይትድ ስቴትስ መከላከያ ሚኒስትር ፔት ሄግሴት እንዳሉት ኢራን ይህንን የምታደርግ ከሆነ እንደ የተኩስ አቁም ጥሰት የምንቆጥረው ሆኖ ለዚህ ድርጊቷ ደግሞ አይታዊ የማታውቀውን ያጸፋ ምላሽ የምታገኝ ይሆናል ሲሉ ዝተዋል። በሌላ ዜና ጠቅላይ ሚኒስትሩ በጠና ታመው ነበር ተባለ። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የፕሮስቴት ካንሰር ሕክምና ማድረጋቸውን ራሳቸው አረጋግጠዋል። ጠቅላይ ሚኒስትሩ ለብዙ ወራት ኢቨን ከኢራን ጋር ጦርነት ከገቡበት ጊዜ ጀምሮ በዚህ የመጀመሪያ ደረጃ ፕሮስቴት ካንሰር በተባለ በሽታ ሲሰቃዩ እንደነበር ነው የተነገረው። ምናልባትም ህመማቸው የተደበቀው በጦርነት ወቅት ህዝቡ እንዳይከፋፈልና ተስፋ እንዳይቆርጥ ሊሆን ይችላል ተብሏል። አሁን ላይ ግን ካንሰሩም ጠፍቷል፣ እኔም በጥሩ ጤንነት ላይ የምገኝ መሆኔን ህዝቤ ይወቅልኝ ሲሉ የነበሩበትን ሁኔታ አስረድተዋል።